ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ዛሬ ቅዱስ ሚካኤል ነው። እንዲሁም ደግሞ ቡሄ ደርሷል። ሙልሙል አልተጋገረም እንጂ ሙልሙል አልጋገርኩም። ግን ሰላም በያቸው። ሰላም ሰላም ውድ ቤተሰቦቻችን ድግም ሰላም ቤተሰቦቻችን፣ ዛሬ እኔና እማዬ አገልግል እንሰራን ነው። በስመ አብ ይሰራል ነው የምላችሁ። ማማዬ ጠፍታለች ምናምን እያላችሁ በውስጥ የምትጠይቁኝ ያው ብቅ ብላ እንድታዩት ብዬ ነው ድንገት የመጣችሁና እንግዲህ ያው ውድ ቤተሰብ ጠፍተናል። በእውነት ብዙም እየመጣን አይደለም ወደ ዩቲዩብ። እሱም የሆነበት ምክንያት ደግሞ ትንሽ ምናልባት አዲስ ቻናል ልከፍት እችላለሁኝ እና ታበረታቱኛላችሁ። ይሄ ነው ባልልም ዩቲዩብ ዋርኒንግ ላይ ነው። በዛ ምክንያት ያው ቫይራልም አይወጣም ሲሰራም ብቻ ብዙ ነገር አለ እና በዛ ምክንያት ነው የጠፋሁት። እንደገና ደግሞ ያው ፍልሰታ ጾም ላይም ስለሆነ ያው ረጅም ሰዓት ቤተክርስቲያን ነው የምናሳልፈው። እናም ደግሞ አገልግል የተለያየ ትእዛዝ መስራት የታውኩ ነው የሚመስላችሁ በውስጥ የምትጠይቁኝ። አልታውኩኝም፣ ቪዲዮ ስለማልሰራ ነው እንጂ ሰውም ከውጭ ስመጣ እቀበላለሁኝ። ባልትና ምናምን የምትፈልጉትን ነገር እልካለሁኝ። ለቤተሰብ ዕቃ ገዝቼ አደርሳለሁኝ። እንዲሁም ደግሞ ንጹህ ቅቤ፣ ንጹህ ነገሮችም የባልትና የሚሆኑት ነገሮች ሁሉም አሉኝ እና አልታውኩም። ውድ ቤተሰቦቼ አለሁኝ። እናንተ ቪዲዮ ስለማታዩት ነው የማልሰራ። ትእዛዝም ስታዘዝ ለባለቤቱ በውስጥ ልካለሁ እንጂ ሚዲያ ላይ ፖስት አላደርግም። ለምን የበረከት ስራ እንደዚህ አይነት ስራ ስትሰራ አታዩትም። እግዚአብሔር ምስክር የምሬን ነው የምላችሁና ከዛ ተስፋ አስቆረጠኝ። በቃ 1500 2000 3000 ስታይ ተስፋ ቆርጬ በቃ አለመልቀቅ ይሻላል በሚል እንደዚህ ትእዛዝ ስታዘዝ በውስጥ ልክላችኋለሁ እንጂ አልታውኩም። እየሰራው ነው። ፍልሰታ ጾምም እየሰራው ነው። ውድ ቤተሰቦቼ እንግዲህ ያው ዛሬ ኦልሬዲ እያለቀ ነው። ግን ሜቢ ማዘዝ የምትፈልጉ ለዚክር፣ ለተለያየ ፕሮግራም፣ ለቤታችሁም ለቤተ ክርስቲያን እንደዚህ ለነደሃና ቢልን ለተቸገሩት መንገድ ላይ ላሉት ምናምን ብላችሁ ብትልኩ እኔ አለሁኝ። ሚዲያ ላይ እንኳን ፖስት ባላደርግ በውስጥ እንደዚህ ያው ታማኝነት ለራስ ነው። በዚህ ግን በውስጥ እየላኩላችሁ አለሁኝ ማለት ነው ቤተሰቦቼ። እንግዲህ ዛሬ ከማማ ጋር ነው የምንሰራ። እንዴት እንደምንሰራ ባላውቅም አግዝሻለሁ ብላኛለች። ምን ነው ሳቅሽ? እና ቤተሰብ አልጠፋውም አለው። በእውነት አበረታቱኝ እግዚአብሔርን። እንደ እኔ የልጅ እናት ነኝ፣ ስንት ነገር አለብኝ። ለምን ነው የማታበረታቱኝ ግን? ምን ነው በያችሁ እንጂ የትምህርት ቤት አለ የማማ ይሄ መሰለ ቆንጆ ቤት ደግሞ በውድ ነው የተከራየ ነው። እንደዚህ እናንተ ካላበረታታችሁ ማን ነው የሚያበረታታኝ? የእውነት ጠንካራ ሴት ነኝ ለራሴ አይደል? ምን ነው ጠንካራ ሴት ነኝ። ብቻዬን እየጣልኩ ልጄን ማሳድግ ጎበዝ ሴት ነች። ውድ ቤተሰብ እነሳ እንዳዩ በጣም ጎበዝ ሴት የለም። ማርያም በጣም ጠንካራ ሰው ነች። ይሄ የሚቀር ነገር አይደለም። እውነት አይደል? ያ እውነት ነው። አቀና እግዚአብሔር ነው። ምንም የሚቀር ነገር ምንም አይነት ነገር ብታዙኝ በታማኝነት አደርሳለሁ። እኔ ማገዛታለሁ። ደግሞ አለ እሱ ወጥ ራሱ ነው። የዛሬ ዓመት ውድ ቤተሰብ ፍልሰታን በጣም ትእዛዝ ነበር። ዘንድሮ ነው አይደል? አይቀዘቀዘ በፊት በጣም እየሰራ ነው። ትእዛዝ ነበርና ፍልሰታ ላይ ታምሜ በጣም ተኝቼ ነበረ። ረጅም በቃ ፍልሰታ እስኪያልቅ ማለት ይቻላል። እና እንዲሁም መንጀት ቃል እየተማርኩ ነበር። በዛ ሰዓት ታስታውሳለህ? እኔ እየመጣሁ ነበር ለማድረስ። ከዛ እሱ አጋዥ ያለች እህት አለች። በአንድ እግሩ እያቆሙ ማለት ነው ወጡ እያለ በአገልግሎ ላይ ይወጣል። እኔ ታምሜ ተኝቼ እነሱ ናቸው ሲሰሩ የነበረው። እና እንደውም ባለፈው እግዚአብሔርን አስታውሼ ቪዲዮ ሰርች ነበር። እንደውም ቆንጆ ባልቤት አስገባለኝ። ቪዲዮን ግን አላቀፍኩትም። አስታውሼ ጀምሬ ማለት ነው። እና እንደ እውነቱ ከሆነ ያግዘኛል እግዚአብሔርን። እዚህ ጋር ዳቦ አለ። ሙያ እኮ አለ። የወደፊት ባል ታድለው። ያው ውድ ቤተሰብ እንግዲህ ማማ ብያቸው ላይክ፣ ሼር፣ ሰብስክራይብ አድርጉ ብያቸው። አንቺ ይሰብሳል። እሷ ነው ላይክ፣ ሰብስክራይብ፣ ሼር አድርጉ እንዳይረሳ። ከሚዲያ ስለጠፋች በጣም እያፈረች ነው። ደግሞ ሰርከስ ጀምራለች እና ልነግራችሁ አልችልም።
የት እያለሌ ነው የምትይ? ወደፊት በቃ አገር ነው የምታዞረኝ። ያው አገር እየዞረች ነው ሰርታ የምታበላኝ ልጄ፣ የኔ እናት የኔ ጠበለ እናቴ ብላ ምን ልሁንልሽ ምን ትሆኝልኝ ነው አሁን ነገሩ። በዚህ ነው ማውራት ያለብን። እማ ልጅ ብሎ ዝም ነው። እግዚአብሔር ምስክር እንዴት አባቱ ሀሳቢ ልጅ እንደሆነች ብታዩት ማርያምን። እብን የሆነ ሰዓት በቃ የትምህርት ቤት ምናምን ነገር ክፍያ እንደው ውስጥ እግዚአብሔርን ሲያስብ ማለት ነው። ከዛ እማዬ ክፍያ ደርሷል ተብሎ ወረቀት ስለክ እማዬ መክፈል አቃተሽ እንዴ አትችም እንዴ በዛብሽ እንዴ። እግዚአብሔር ምስክር በቃ ላይክ ያዋቂ አእምሮ ነው ያላት። ሆያ ሆዬ በላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሥላሴ እንዘ አመንት ማርያም ተክል ሰዳት ንባርከከ እግዚኦን ታምነከ እንሰይለከ እግዚኦን አስተበቋከ ንገኒ ለከ እግዚኦ ወንትቀነ ለስምከ ቅዱስ ሳቂላ ተወዘለከ ይሰግድ ሁሉ ወለከ ይትቀነ ሁሉ ልሳን አንተ ውእቱ አምላከ ማለት ወልድ ያገኘች ሁሉ ሰምተህ ቀንደስ ለኩሉ ዘሥጋ ወለኩላ ዘነፍስ ወለጀዋከ ለከ ግን ዘንሰግድ ንብለኪ ካቢዮ ነፍሴ ለእግዚአብሔር ተሳሰብ ነፍሴ ለአምላኬ ወመድኃኒየ ማላማቱን አቡ ምጀስ ያስተበጹኒ ቅዱስ ቅዱስ ነገር ረዲት ኃይል አብያ ቅዱስ ከትውልድ ትውልድ እንዳይፈልጉ ገበያ ለምሳሌ ተዘበሆሙ ለይዲያብዩ ናልቦሙ ለሰቦሙ ላጌረ እመናብርት ሆማ የበይሆሙ ለቶታን ዋዝገሙን በረከቱ ለሆኑ ፈንሙ ላቆሙ ለቡላ ወተወክፈለ ሳይሉ ወተዘከረ ሳይሉ ዘይቤሎ ለአበው ለአብርሃም ወለዘሩስ ከላለም ጸሎታ ለማርያም ወሰለታ ያዲንንማ ተወልዳ ጸሎታ ለማርያም ወሰለታ ለህዝበ ክርስቲያን ይቀብሽ ይቀባይ ለህዝበ ክርስቲያን ይቀቡማ ጸሎታ ለማርያም ወሰለታ ለነፍሳተ ሙታን ያዲንንማ ተወልዳ ጸሎታ ለማርያም ወሰለታ ለወለተ ማርያም ይቀባማ ተወልዳ ጸሎታ ለማርያም ወሰለታ ለበረከተ አብ ወልድ ነው አይደል? ለበረከተ አብ ይቀቦማ ተወልዳ ጸሎታ ለማርያም ወሰለታ ለወለተ ስላሴ ይቀባማ ተወልዳ ጸሎታ ለማርያም ወሰለታ ለአክሊለ ሰማዕት ይቀቦማ ተወልዳ ጸሎታ ለማርያም ወሰለታ ለወለተ ሚካኤል ይቀባማ ተወልዳ ጸሎታ ለማርያም ወሰለታ ለወለተ ኪሮስ ይቀባማ ተወልዳ ጸሎታ ለማርያም ወሰለታ ለአስካለ ማርያም ይቀባማ ተወልዳ ጸሎታ ለማርያም ወሰለታ ለገብረ ኪዳን ይቀቦማ ተወልዳ ጸሎታ ለማርያም ወሰለታ ለወልደ ገብርኤል ይቀቦማ ተወልዳ ጸሎታ ለማርያም ወሰለታ
ለማይበርነ መቄዶንያ ይቀበማ ተጸሎታ ለማርያም ወልተታ ለሀገሪቱን ኢትዮጵያ ይቀበማ ተወዳ ጸሎታ ለማርያም ወልተታ ለግብርታ ወላይ ማታ ተኮነነ ወልታ አልወዘ ያቢ ወልወዘ ይከብር ወልወዘ ይፈደፍድ ያንጻሐነ ንጹሕ ወልድኪ ይቀድሰነ ቅዱስ ወልድኪ ይባርከነ ብሩክ ወልድኪ ያምእዘነ ሙዝ ወልድኪ ያለውን ቃል ኪዳን አምላካችን ያቡሽን ከመላኩ ከቅዱስ ሚካኤል ከጻድቁ ከአባታችን ከአቡነ ሳሙኤል በዛሬው ዕለት በዚህ በመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ተቋም የቅዱስ ሚካኤልን ወርሃዊ በዓል ምክንያት በማድረግ ይህንን ዝክር አዘጋጅተው በዚህ ቦታ የተገኙትን ስማቸውን የጠራነውንም ያልጠራነውንም እግዚአብሔር አምላካችን በሕይወተ ሥጋ ይጠብቅልን። ስጦታቸውን መባቸውን ሁሉ ይቀበልልን። እግዚአብሔር ስጦታቸውን መባቸውን ሁሉ ተቀብሎ ለመንግስቱ ወራጅ ለክብሩ ቀድ እንዲያደርግልን እኛንም የጸለይነውን ጸሎታችን ተቀብሎ በጸሎታችሁ አስቡን አትርሱን ያዝልን ሁሉን ይጠብቅልን። አባታችን ብለን ስሙን ዚኦን አረነ ወንተ ማርያም ማርና ክርስቶስ 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 ተማርያምና ክርስቶስ አቤቱ ጌታ የአምላክ የመድኃኒቴ ኢየሱስ ክርስቶስ ወይ ንስሐን የምትቀበል ኃጢአትን ይቅር የምትል የኔንም የአረጋውያኖችንም እንዲሁም በዛሬው ዕለት የቅዱስ ሚካኤልን ወርሃዊ በዓል ምክንያት በማድረግ በዚህ ቦታ ተገኝተው ይህንን ዝክር አዘጋጅተው ለማምለክ ለማጠጣት የተገኙትን እንግዶቻችንን እንዲሁም በቤት የቀሩትን ሁሉ ቤተሰቦቻቸውን በመዓልት በሌሊት እውቀት ባለ እውቀት በስህተት በግድፈት የሰሩትን ኃጢአታቸውን በደላቸውን ሁሉ ይቅር በላቸው። ማይሰራ ኃጢአት እግዚአብሔር ይፍታ። ችግር የለውም። አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም እንዲሁ ለተመት ስብሐት ለመስቀል ለኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግም መጽሐፉ ያስተፋፍረን ለሰብሖ ተሰውያን ቃል ወበአምልኮቱ ያጽናን እግዝእትነ ማርያም ድንግል ወላዲተ አምላክ አይረጊ ጸሎተነ ወአስተስርይ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛ አብልዐነ ዘንተ ኅብስተ ወለዛ አስቴነ ዘንተ ጽዋ ወለዛ ሠርዐ ለነ ሲሳየነ ወኃጢአተነ ወለዛ ታገሠ ለነ ኩሉ ኃጢአተነ ወለዛ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዛ አብጽሐነ እስከ ዛቲ ሰዓት ነሀብ ሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይሴባህ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወኩሉ ሰዓት በየጊዜው ለሰብሖ ተሰውዕ ለገቢረ ፈቃዱ ያብቃን። የበላነውን ከሥጋችን የጠጣነውን ከደማችን እግዚአብሔር አምላክ ያዋህድልን። መድኃኒተ ሥጋ መድኃኒተ ነፍስ ያደርግልን። እንግዲህ በዛሬው ዕለት በዚህ በመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ተቋም ሁልጊዜ እየተገኛችሁ የምታበሉ የምታጠጡ እንግዶቻችን ቤተሰቦቻችን እግዚአብሔር አምላክ ከምንም በላይ ትልቁ ነገር በረከት ነውና እግዚአብሔር አምላክ በረከቱን ያድላችሁ። እንግዲህ በሉቃስ ወንጌል
በማቴዎስ ወንጌልም ተጽፎ የሚገኘው ቃል ይህን ነው። እናንተ ያደረጋችሁ ዛሬ ረብኩ አብላይክሙኒ ጸማይኩ አስተይክሙኒ ነግደ ኮንኮቶ ከፍክሙኒ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ተርቦ ተጠምቶ አይደለም ራብ አላበላችሁኝም ይላል፣ ብጠማ አላጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም ይላል። አቤቱ ጌታችን መቼ ተርበህ ቤታችን መጥተህ አላበላህ ብለን ነው? መቼስ ተጠምተህ መጥተህ አላጠጣንም? ስለዚህ ዘላለማዊ ያዘጋጀዋትን ገሃነመ እሳትን ትወርሱ ዘንድ እናንተ ርጉማን ከኔ ወግዱ ይላል። እናንተን ደግሞ ዛሬ ያደረጋችሁትን በእውነት ከምንም በላይ ደግሞ ለስጋው ደግሞ ልብስ እናዘጋጃለን ብላችሁ ቃል የገባችሁትን ደግሞ እናንተ የአባቴ ቡሩካን ይላል። ብራብ አብልታችሁኛል፣ ብጠማ አጥጥታችሁኛል፣ እንግዳ ብሆን ተቀብላችሁኛል ይላል። እንግዲህ እሱ ተርቦ ተጠምቶ አይደለም። አቤቱ ጌታችን ይላል። እነሱ ደግሞ መለስ ብለው መቼ ተርበህ መጥተህ አብልተህ አዎ አማን ለክሙ ይላል። እንደዚህ እውነት እላችኋለሁ ልጆቼ እናንተ የአባቴ ቡሩካን ለተናናሾች ልጆቼ ያደረጋችሁት ለእኔ እንዳደረጋችሁልኝ ይቆጠራል ይላል። ዛሬ እናንተ ያደረጋችሁት ነው። እውነት እንኳን ደስ አላችሁ። እውነት ደስ ሊላችሁ ይገባል። ይህን ያደረጋችሁት እኮ እናንተ የአባቴ ቡሩካን ዘላለም ያዘጋጀውላችሁን ይህን ቀን ትጠፋለች፣ ይህን ቀን ታልፋለች የማትባለዋል ርስተ መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላል። ስለዚህ ለእናንተም እግዚአብሔር አምላክ ውሎ ውሎ ከቤት ኖሮ ኖሮ ከሞት አይቀርምና የማታልፏን ርስተ መንግሥተ ሰማያትን ያወርሳችሁ። በምድርም ስጋችሁን እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር ይስጥልን። በምድር ስጋችሁን፣ ጤንነቱን፣ ሀብቱን፣ እድሜውን ያድላችሁ። እኛን አስባችሁ በዚህ ቦታ ዛሬ ተገኝታችሁ ይህን እንዳደረጋችሁ ለና ያላሰባችሁን እንጀራ ይስጣችሁ። በውጭ ያሉትን እህቶቻችንንም እግዚአብሔር አምላክ በሕይወት ባሉበት ቦታ ይጠብቅልን፣ ስጦታቸው ሁሉ ይቀበልልን። በእውነት እንግዲህ አዎ በእነሱ ላይ እኮ ነው ያለን። አሁንም ቢሆን መቄዶንያ እኮ ከውጭ ሀገር ምንም ፈንድ የለውም። በእናንተ በሀገር ውስጥ ባላችሁ ኢትዮጵያውያንና በውጭ ሀገር ባሉ ኢትዮጵያውያን እኮ ነው አሁን እንደ ልባችን እየበላን እየጠጣን እየለበስ በእውነት ሙሽራ ሆነን ተሞሽረን በእነሱ ላይ ነው። እነሱን እግዚአብሔር አምላክ ባሉበት ቦታ ይጠብቅልን። እግዚአብሔር ይስጥልን። እግዚአብሔር አምላክ ፈቅዶና ወዶ ደግሞ እነሱ ዛሬ አንቺን ልከው እንደዚህ አብልተዋል፣ አጠጥተዋል። እነሱ ደግሞ በአካል በዚህ ቦታ ተገኝተው ይህንን ቦታ ጎብኝተው በእነዚህ ባረጋኖች በረከት እንዲቀበሉ አምላካችን ቅዱስ ፈቃዱ ይሆንልን። ሰላም ይሆነን። አምላካችን ሰላም ያስመሸን። ዝክርን ያድርግልን። ክብረው ያራውነ አባታችን ሆይ እግዚአብሔር አምላክ ከነ ልጆቻቸው ከነ ቤተሰቦቻቸው ይጠብቅልን። እናንተንም በዚህ በኢትዮጵያ ውስጥ ያላችሁትን እግዚአብሔር አምላክ ይጠብቅልን። ስጦታችሁን ይቀበልን። ገይስተን ሰላም ግቡ። አሜን። ሰላም እና አናበዛባችሁ። አሜን። አሜን። አሜን።